ኢትዮጵያዊ ወጣት ነው። ቃሉ ቡቲክ መባል ከጀመረ በማህበራዊ ሚዲያ ላይ ስራዎቹ ወይም የፈጠራ ስራዎቹ መዘዋወር ከጀመሩ ሰንበትበት ብለዋል። ስራዎቹ የዓለምን ህዝብ የዓለምን ታላላቅ ድርጅቶችና ግለሰቦች መግዛት ቀጥለዋል። ታዲያ ቃሉ ቡቲክ 1.5 ቢሊዮን እይታዎችን አግኝቷል። ተከታዮቹም 5.4 ሚሊዮን እንደደረሱ እየተነገረ ነው። ማህበራዊ ሚዲያ ሰፊ የፈጠራ አውድማ በሆነበት በዚህ ዘመን አንድ ኢትዮጵያዊ ወጣት ታዳጊ በማይታመን ፍጥነት የዓለም አቀፍ ማህበረሰብን ቀልብ መግዛት ቀጥሏል። ስሙ በሁሉም ዘንድ በስፋት እየተጠራ የሚገኘው ወጣቱ ቃሉ ቡቲክ በኢንስታግራም ገጹ ላይ ባሳየው እጅግ አስገራሚ ፈጣን እድገት አዲስ የዲጂታል ታሪክን ጽፏል። እስካሁን በወጡ መረጃዎች መሰረት ተሰጥኦና ትጋቱ የመነጨለት ታዳጊ ቃሉ ቡቲክ በገጹ ላይ ባጋራቸው በ27 አጫጭር የሪል ቪዲዮዎች ብቻ ከ1.5 ቢሊዮን በላይ እይታዎችን አግኝቷል። ይህ ቁጥር ለማንኛውም አንጋፋ ይዘት ፈጣሪ ወይም ኮንቴንት ክሬተር እንኳን በቀላሉ የማይገኝ የድል ማማ ነው። ቃሉ ቡቲክ ግን ችሎታል። የበለጠ የሚያስገርመው ደግሞ የፎሎወሮቹ ወይም የተከታዮቹ ቁጥር በአጭር ጊዜ ውስጥ በከፍተኛ ፍጥነት በማደግ ከ5.4 ሚሊዮን በላይ መብለጥ መቻላቸው ነው። ይህ ታይቶ የማይታወቅ የስኬት ፍጥነት ታዳጊው ቃሉ ቡቲክ የማህበራዊ ሚዲያውን አልጎሪዝም በከፍተኛ ደረጃ መቆጣጠሩንና የዓለምን ትኩረት መሳቡን በግልጽ ያሳያል። ቃሉ ቡቲክ የፈጠራ እውነትም ዲዛይነር ወይም የፋሽን ባለሙያ ነው። ከወዳደቁ ቁሳቁሶች የሚፈጥራቸው የፋሽን ዲዛይኖች የዓለምን ትላልቅ ግለሰቦችና ተቋማት ጭምር ቀልብ ገዝተዋል። የቃሉ ቡቲክ ስኬት ለሁሉም ሰው በተለይም ለኢትዮጵያውያን ወጣቶች ታላቅ መነሳሳትን የሚፈጥር ሕያው ምስክር እንደሆነ እየተነገረ ነው። የታዳጊ የሚያስተምረን ታላላቅ እውነቶች አሉ ተብሏል። የትም ብትሆን ምንም አይነት ሁኔታ ውስጥ ብትገኝ እውነተኛ ፍላጎትና ልዩ ተሰጥኦ ካለ የዓለምን መድረክ መቆጣጠር ትችላለህ። ይሄን ደግሞ ቃሉ ቡቲክ አሳይቷል። ቃሉ ዓለምን የሳበው በራሱ ማንነትና ባለው ልዩ ቪዲዮ አቀራረብ ነው። የራስን እውነተኛ ማንነት ይዞ መነሳት ሁልጊዜም መዳረሻው ከፍታ ነው። ዓለምን በአንድ መንደር ባገናኘው ዲጂታል ቴክኖሎጂ በመታገዝ ከአንዲት ትንሽ ቦታ ተነስተ በቢሊዮን የሚቆጠሩ ልቦችን መድረስ እንደሚቻል ቃሉ ቡቲክ በተግባር አሳይቷል። ይህ ስኬት ለቃሉ ቡቲክ ገና ጅማሮ እንደሆነ እየተነገረ ነው። ቃሉ ቡቲክ ድንቅ ኢትዮጵያዊ ታዳጊ ከመሆኑም ባለፈ ከዚህ በላይ ታላቅ ስኬትና ክብር እንደሚያስመዘግብ በርካቶች እምነት ጥለውበታል። መልካም ዕድል እንላለን። ጭላሎ ቲዩብ ነው። ሰብስክራይብ በማድረግ ቤተሰብ ሁኑ።